አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን ክርስቲያን ወገኖቼ ሰላም ብያለሁ። ውድና የተከበራችሁ ሁለት ዩቲዩብ ቻናል ተከታታይ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። የኔ ውዶች በጣም ነው የማመሰግነው። ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ አስተያየት ኮሜንት የምትሰጡ ልጅ በጣም አመሰግናለሁ። የኔ ውዶች ሁላችሁም ባላችሁበት ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። በዛሬ እዚህ ጋር ባቄላ እሸት በስንት ጊዜ ያገኘሁ ማለት ነው። ባቄላ ከበላሁኝ 10 ዓመት ምናምን ሆኖኛልና ዛሬ መዳብ ድንገት ይዛ መጣች ማለት ነው። እና ሳየው ሰፍ ብዬ ደግሞ እንደኛ ሀገር ባቄላ መስሎኝ ለበላው ስል የምር በጣም ነው የሚማረረው። እንደኛ ሀገር አይደለም እና ይኸውልሽ በጣም ነው እንትን ያለኝ ማለት ነው። እና ማን እንደ ሀገር የምሬ ነው የዛ ሀገር አይጣፍጥም፣ እኛ ሀገራችን ይጣፍጣል። ይሄ እንዴት እንደሚመር እነግራችሁ አልችልም። በጣም ነው የሚያስጠላ። በጣም የሚያስጠላው ጥሩ ምናምን ያስጠላል ማለት ነው። እና ባቄላ የምትወዱ ልጆች ማለት ነው እንግዲህ ናቸው እና ማድረግ አይቻልም። የሚያስጠላው ማለት ነው። ሬት ታውቃላችሁ፣ እንደዛ ነው ማለት ነው። በጣም ነው የሚመራው ማለት ነው። አሁን እኛ ጋር ማለት ነው እኛ የምንጠቀመው ባቄላ ፍሬውን ብቻ ነው። እዚህ ሀገር ግን ማለት ነው ከነቆዳው ማለት ነው እኛ እንደዚህ ንጹህ አድርገን እነሱ ደግሞ እንደዚህ ቆራጯለች። እንደዚህ አድርጌ ቆራረጥኩት ከነቆዳው ይበላ ነው ማለት ነው። ባቄላ እሸት ለመብላት ጓጉቼ ነበረ እና ሰልፍ ላይ ቀረሁ ማለት ነው። ምሬቱ ሬት ይሻላል። ሬት በመጣም እና በጣም ነው የሚመራው ማለት ነው። ለምን ሀገራችን የምንጠቀመው ፍሬውን ብቻ ነው። እዚህ ሀገር ግን ከነ ቁርባው ማለት ነው። እና እንደዛ አድርገሽ ቆራጭ አለች ማለት ነው። እንደዛ አድርጌ ቆራረጥኩት። እኔማ እንደዛ አድርጌ አንድ ሀገራችን መስሎኝ ፍሬውን ብቻ እንደዛ አድርጌ ፈለፈልኩት ማለት ነው። ከዛ በደንብ አይቻልም ከእነዚህ ነው መሆኑ አለችኝ እላችኋለሁ። እንደዛ አድርጌ ቆራረጥኩት እና የሀገራችን ሁሉ ነገር ይጣፍጣል ማለት ነው። እና የዛ የውጭ ምንም አያረባል እና ቅምስ ሳረገው በጣም ነው የመረረኝ ማለት ነው። እንደዛ አድርጌ ቆራርጬ ጨረስኩኝ። እንግዲህ እኔማ ፈልፍሌ አሰማምሬ ልክ እንደ ሀገራችን ፈልፍሌ ቁጭ ላደርግ ነበር፣ ግን እንደዚህ ነው ተባልኩላችኋለሁ የኔ ውዶች። እና ቤተሰብ ያልሆናችሁ ቤተሰቡን ሁላችሁ ማበረታቱኝ ማለት ነው። ኢንሻአላህ በቅርብ ሀገር ይገባለሁ እና አዳዲስ ቪዲዮዎች እለቅላችኋለሁ። ሁላችሁም ማበረታቱኝ ማለት ነው። የሚወዱት እና ሁላችሁም